እንደ ኢሮፓውያን አቆጣጠር በ2008-9 አካባቢ ነው ተብሎ ይገመታል ማለት ነው። ይሄኛው ቢትኮይን የተፈጠረበት ወይም ክሬት የተደረገ ማለት ነው። ይሄኛው ቢትኮይን ክሬት ያደረገው ሰውዬ ሳቶሺ የሚባል ወይም ደግሞ በሚባል ግለሰብ ወይም ቲም ግሩፕ ነው ማለት ነው። ይሄ የቢትኮይን ወይም ደግሞ ዲጂታል ግብይት ብለን የምንጠራው ፒር ቱ ፒር ኤሌክትሮኒክ ካሽ ሲስተም ብለን የምንጠራው ነው ማለት ነው። በሌላ አጠራሩ ማለት ነው። ወይም ደግሞ የሁለትዮሽ የግብይት ሲስተም ኦንላይን ላይ የሚሀፕን የሚያደርግ ነው ማለት ነው። ይሄ ቢትኮይንን የተመለከተ ነው ማለት ነው። በ2008-9 በዛ ውስጥ ነው ክሬት የተደረገ ማለት ነው። ይሄ ስለዚህ ሳቶሺ ስለሚባለው ሰውዬ እስካሁን ድረስ እውነተኛ ማንነቱን ወይም ደግሞ ሪል የሆነ ፋክት ነገር አይታወቅም ማለት ነው። እንደምታውቁት ስሙ ወደ ጃፓን አካባቢ የሚያመላክት ነው። ነገር ግን ኤግዛክት ቦታውን አናቀውም ማለት ነው። ቦርን ፕሌሱ አናውን ነው ማለት ነው። አይታወቅም ማለት ነው። ይህኛው ሰውዬ ምንድነው? አውተር ዘ ቢትኮይን የቢትኮይን አውተር ነው ማለት ነው። ወይም ደግሞ ያንን ክሬት ያደረገው ነው ማለት ነው። ዲዛይን ፈርስት ብሎክቼን ዳታቤዙን ነው ማለት ነው። ስለ ብሎክቼንም ዳታቤዟን ክሬት ያደረገ ግለሰብ ወይም ደግሞ ሰው ነው ይሄኛው ሳቶሺ ብለን የምንጠራው ማለት ነው። የመጀመሪያውን ዲዛይን ያደረገው ሰውዬ ነው ማለት ነው። ከዚህ ከቢትኮይን በስተጀርባ አንድ ቴክኖሎጂ አለ ማለት ነው። ይሄኛው ቢትኮይን እንዲሰራ የሚያደርግ ማለት ነው። ይሄኛው ቴክኖሎጂ ብሎክቼን ቴክኖሎጂ ብለን እንጠራዋለን ማለት ነው። ይሄኛው ለእንትኑ ለቢትኮይኑ ዋናው መሰረት ነው ወይም ደግሞ አንዱ ቴክኖሎጂ ነው ማለት ነው። ይሄኛው ብሎክቼን ብለን የምንጠራት በኮምፒውተራችን ሲስተም ላይ የሚደረጉ የትኛውን ትራንዛክሽኖችን ወይም ደግሞ በዛ ላይ የሚደረጉ ግብይቶችን ሁሉንም ምን የሚያደርግልን ነው? መዝግቦ የሚያስቀምጥልን ነው ማለት ነው። ይህኛው ብሎክቼን ልክ እንደ ደብተር ፔጅ ነው ማለት ነው። ያ ማለት አንዱን ሲጨርስ ወደ ሁለተኛውን ሲጨርስ ወደ ሶስተኛው ልክ እንደዛ እያለፈ ምን ያደርግልናል? ግን የመዘገበ በላዩ ላይ የሚያስቀምጥልን ነው ማለት ነው። እነዛን ነገሮች ይይዝልናል ማለት ነው። እንዲሁም ደግሞ እያንዳንዱ ከብሎክቼን ጋር የተያዘውን ነገር እያንዳንዱ አንዷ ብሎክ ወደ ሁለተኛው ለማለፍ የራሷ የሆነች ሰንሰለት አላት ማለት ነው። ይህ ብሎክቼን ልክ እንደ ላደር ነው ማለት ነው። እንደ መሰላል የተያዘ ነው ማለት ነው። እያንዳንዱ ብሎክ የግብይቶችን ዝርዝር፣ የጊዜ ማህተብ እና ልዩ መለያ ይይዛል ወይም ደግሞ ይዞ ነው የሚገኘው ማለት ነው። አንድ ብሎክ ወደ ሰንሰለቱ ከተጨመረ በኋላ በውስጡ ያለውን መረጃ መለወጥ ፍጹም የማይቻል ነው ማለት ነው። ይህ ብሎክቼኑን ምን ያደርገዋል? ጠንካራና የማይደናቀፍ ቴክኖሎጂ ያደርገዋል ማለት ነው። ብሎክቼንን በተመለከተ የኛው ነው ቢትኮይን የመጀመሪያ ላይ ያየነው ነው ማለት ነው። የዚህን የቢትኮይንን በተመለከተ ብሎክቼንን በተመለከተ ፈርዘር ማብራሪያ እንድሰጣችሁ ከፈለጋችሁ ኮመንት ሴክሽን ላይ ይሄኛው እንደዚህ ብላችሁ ኮመንት አድርጉልኝ። ዲቴይል እመለስበታለሁ ማለት ነው። ቢትኮይንን በተመለከተ ባን ያደረጉት ሀገሮች ነበሩ። እነዚህ ሀገሮች በመጀመሪያ ቻይና አለች፣ ባንግላዴሽ አለ፣ ኢጅፕት አለች ወይም ደግሞ ግብጽ፣ ኢንዶኔዥያ፣ ተርኪ አለች፣ ናይጄሪያ፣ ካታር፣ ቬትናም፣ ኢኳዶር፣ ኢንዲያ፣ ኢራን፣ ኢራቅ፣ ኮሎምቢያ፣ ኮሶቮ፣ ራሽያ እነዚህ ባን ያደረጉት አገሮች ናቸው ማለት ነው። ሌላ ቢትኮይንን በተመለከተ እስኪ ስለ ስካሞች ወይም ደግሞ ኦንላይን ላይ ሰዎች እንዴት ይጭበረበራሉ ወይም ደግሞ ኦንላይን ላይ ያሉት የማጭበርበር ሲስተሞች ምን አይነት ናቸው የሚሉትን እንያቸው። ሁለት አይነት ማጭበርበሮች አሉ ኦንላይን ላይ ወይም ደግሞ ኦንላይን ስካሞች ብለን የምንጠራቸው ማለት ነው። አንደኛው ፒራሚድ ስካም ነው። ሁለተኛ ላይ ደግሞ ፖንዚስ ስካም ብለን የምንጠራው ነው ማለት ነው። ፒራሚድ ስካም የምንለው እዚህ ቪዲዮ ላይ እንደምታዩት ምንድነው የሚያደርገው? አንድ ሰው ከላይ ይቀመጣል ማለት ነው። ይሄ ሰውዬ ሁለት ሰዎችን በውስጡ ያደርጋል።
ወይም ደግሞ ሁለት ሰዎችን በውስጡ ወይም በስሩ ሬጂስተር ያደርጋል ማለት ነው። ለምሳሌ ኤ እና ቢን ሬጂስተር ያደርጋል ማለት ነው። ልክ ኤ እና ቢ ሬጂስተር ሲያደርግ ኤ ስር ያለው ሰውዬ ምን ያደርጋል? ሁለት ሰው በራሱ ያመጣል ወይም ሶስት ሰው አምጣ ይባላል። ቢ ስር ያለውም ልክ እንደዛ በስሩ ሁለት ሶስት ሰው ያመጣል ማለት ነው። ልክ እንደዚህ የተደራረገ ምን ያደርጋል? ይወርዳል ማለት ነው። ሶ ይሄኛው አንድ ስካም ነው ወይም ደግሞ ፒራሚድ ስካም ብለን የምንጠራው ነው ማለት ነው። ይሄኛው ነገር ሰውን ነው በብዛት ኢንቨስት የሚያደርገው። ኦንላይን ያሉት ስካሞች ናቸው ማለት ነው። ሁለተኛ ፖንዚስ ብለን የምንጠራው ይሄ ፈጽሞ ስለ ድርጅቱ አናውቀውም ማለት ነው። በትንሽ ነገር ብዙ እጥፍ ይሰጣል፣ ይሄን ያደርጋል፣ እንደዚህ ይከፍላል፣ እንደዚህ ምናምን እያሉ የሚመጡ ስካሞች ናቸው ማለት ነው። ይሄ ሁለተኛው ስካም በብዙ ቦታ ላይ የምናየው ነው ማለት ነው። ኖርማሊ ይሄኛው ነገር ምንድነው? ኦንላይን ስራ ሳይሆን ወይም ደግሞ ኦንላይን ላይ የምንሰራው ስራ አይደለም ማለት ነው። ይሄኛው ብር ነው ትራንዛክሽን የምናደርገው ማለት አንድ ቁማር ነው ማለት ነው። ይሄኛው ቁማር ብለን እንጠራለን። በሁለቱም ስካሞች አሁን እስካም መሆናቸውን ራሱ የምናውቀው በሁለቱም ሲስተም ላይ ምን የለም ባለቤትነታቸው አይታወቅም ማለት ነው። የመጀመሪያውንም እኔ ሊድ የማደርገው ሁለተኛውንም እኔ ሊድ የማደርገው የሚል ሰው ሊድ የማደርገው ብሎ የሚታወቅ ነገር የለም ማለት ነው። እነዚህ ሁለት አይነት ስካሞች ናቸው ማለት ነው። ከረንትሊ ብዙ ነገር አይተናል። የሆነ ሲስተም ይመጣል። ልክ ሲመጣ ለምሳሌ 500 አስገባ፣ 1000 አስገባ፣ 400 አስገባ እጥፍ ያደርግላል። ማን ነው እጥፍ የሚያደርገው? ምን ሰርቼ ከምን የተነሳ ብሯን ሳላስገባሁት ነው። እንደዚህ አይነት ስካም ነው ማለት ነው። 1000 አስገብተን እጥፍ አድርጎ 2000 ብር 4000 ብር አድርጎ ይሰጣል። አው እንዴት ሊሰጥ ይችላል? ግን ይሄኛው ስካም ነው ማለት ነው። ይሄኛው ስካም ነው። አንተ እኮ ኦንላይን ላይ ስትሰራ ኖርማሊ ስራን ሰርተ ከዛ በኋላ የምታገኘው ነው እንጂ ትንሽ የምንም ሳትንቀሳቀስ እንዴት ይሰራል? እንደዛ የሚሆን አሰራር ወይም ደግሞ ሲስተም የለም። የሚያገኙ ሰዎች ሊኖሩ ይችላሉ፣ ግን ይሄን አይነት ኦንላይን ስራ ፌክ ነው ማለት ነው። አሉ ብዙ አይነት ለፍተ ደክመ ምታገኝ ስራ ከፈለግ ኦንላይን ዲጂታል ላይ ከተፈለገ ስራ የተለያዩ ፍሪላንሶች አሉ። አፕወርክ ላይ ማየት እነዛ ላይ ሰርች ያደረጉ ፖርትፎሊዮን አስተካክሎ ጥሩ ስራ የሚያገኙ በዶላር የሚከፈላቸው አሉና እዛ ላይ ሰርች ቢደረግ ያችን ቲፕ ለማድረግ ፈልጋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮመንት አድርጉልኝ። ቴንኪዩ ስለተከታተላችሁ። የዚህ ቻናል ተከታታዮች ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኔ ወሰን እባላለሁ። የዩቲዩብ ቻናሌ ደግሞ ወሰን ቴክ ይባላል። በዚህ የዩቲዩብ ቻናል ስለ ቴክኖሎጂ፣ ስለ ፍልስፍና፣ ስለ ታሪክ የምናወራበት ነው ማለት በብዛት ፎከስ አድርገን የምናየው ስለ ቴክኖሎጂ ወይም ደግሞ ስለ አዲስ ግኝት የምናይበት የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ፣ ኮመንት ማድረግንም ቻናሉን ከወደዱት ለሌሎች እንዲዳረስ ሼር